ሰላም ለእናንተ ይሁን። በምድር ዙሪያ ያላችሁ ቅዱሳን የእግዚአብሔር ቤተሰቦች እንዴት ናችሁ? ሰላም ለእናንተ ይሁን። ጌታ ስሙ ይባረክ። ዛሬ ደግሞ እንደገና በጸሎታችን መስመር ላይ ተገኝተናል። እግዚአብሔር ስሙ ይባረክ። አንድ ርዕስ በልቤ ውስጥ ያለውን በዚህ ዘመን የሚያስፈልገንን ይዤ መጥቻለሁ። ጌታ ኢየሱስ የተናገረው ሉቃስ 10 ቁጥር 42 ላይ አለ። እንዲህ ይላል፣ የሚያስፈልገው ግን አንድ ወይም ጥቂት ነገር ነው ይላል። ጌታ ኢየሱስ የሚያስፈልገውን ሲናገር ብዙ ነገር አይደለም የሚያስፈልገው፣ አንድ ወይም ጥቂት ነገር ነው ብሎ ይናገራል። ጌታ ስሙ የተባረከ ይሁን። እሱ ምንድነው የሚለውን እንነጋገራለን። አጭር ጸሎት እናደርጋለን። ክብር ሁሉ ለጌታ ይሁን። ስሚ ይባረክ። እግዚአብሔር ሆይ እንደገና በፊት ስለሰባሰብከን ስለ ምህረት ስለ ቸርነት እናመሰግናለን። አቤቱ የጠላትን ሐሳብና ምክር ሁሉ አፍርሰ በዚህ ሰዓት ካንተ ጋር እንገናኝ ዘንድ ጌታ እግዚአብሔር ሆይ በዚህ መስመር ስላመጣን ክብርን ላንተ እንሰጣለን። ጌታ ኢየሱስ ሆይ ና ተገኝ። ጌታ ኢየሱስ ለምን ይሄን እንዳልክ እንድትነግረን እንለምናለን። እጅ በመካከላችን ይለፍ። የጨለማ ኃይላት አጋንንቶች በክርስቶስ ኢየሱስም የታሰሩ ይሁኑ። ከምድር ዙሪያ ሁሉ እቅዳችሁ፣ ዓላማችሁ፣ ሐሳባችሁ እናንተ የዚህ ዓለም ገዢ ዲያብሎስ የታሰራችሁ ሁኑ። በኢየሱስ ስም ኃይላችሁ ይወሰድ። የታሰራችሁ ሁኑ። ክብር ሁሉ ለእግዚአብሔር ይሁን በኢየሱስ ክርስቶስ ስም አሜን። ጌታ ስሙ የተባረከ ይሁን። ይሄ ጌታ ኢየሱስ ክርስቶስ ወደነ ማርታ ቤት ማርያምና ማርታ ቤት ብዙን ጊዜ እዛ ያርፋል እና በዛ ቤት ሲያስተምር ይሄ የተናገረው ነገር ነው። ምንድነው ያለው? በዛን ጊዜ ማርታ ጌታችን ኢየሱስ ክርስቶስን ለማስተናገድ በቃ ቤት ውስጥ ትባክናለች፣ ትሰራለች፣ ምግብ ታዘጋጃለች። በቃ ሌላ ነገር አላሰበችም። ማገልገል ብቻ ነው እሷ ያሰበችው። ማርያም ደግሞ መጣ በእግሩ ስር ቁጭ ብላ ቃሉን ትሰማለች። የእግዚአብሔርን ቃል ትሰማለች። ጌታ ኢየሱስ የሚለውን ትሰማለች። ከሱ ትቀዳለች። ከዛ ጌታ ኢየሱስ ሁለታቸውንም ያይ ነበርና በኋላ ማርታ ደከማት። ስትሰራ ይሄ ያደክማል አይደል? ይሄ ስጋ ስራ መስራት እና ደከማትና ጌታ ሆይ እንዴ አይገድህም? ማርያም ለምንድን ነው የማታግዘኝ? ለምን እሷ መታታግዘኝም ንገራት አለችው። ጌታ ኢየሱስ ክርስቶስ እንደዚህ አለ። ትልቅ ነገር በሷ ምክንያት ተናገረ ጌታ ኢየሱስ። ማርታ ማርታ በብዙ ትጨነቃለች፣ በብዙ ትታወካለች። የሚያስፈልግ ግን አንድ ወይም ጥቂት ነው አለ። ምንድነው እሱ? እንደዚህ አለ፣ ማርያም መልካም እድል መርጣለች። ማርያም መልካም እድል መርጣለች፣ ከሷ አይወሰድባትም አለ። ጌታ ስሙ የተባረከ ይሁን። ማርያም የወሰደችው የመረጠችው ትክክል ነው አለ። መልካም እድል ነው አለ። ቃሉን እየሰመች ነው አለ። ከኔ ጋር ነች፣ እግሬ ስር ተቀምጣለች አለ። የሷ ይበልጣል አለ። የሚያስፈልግ የሷ ነው አለ። እና በብዙ ትጨነቃለች፣ በብዙ ትታወካለች አለ። ይሄ ምን ማለት ነው? ሰው ጌታን እያገለገለች አይደለም ወይ ስንል ጌታን እያገለገለች ነው። ነገሩ ጌታን ለመመገብ ነው። ግን ዋናውን ዋና አላረገችም። አንደኛውን አንደኛ አላረገችም። አንደኛውን ሁለተኛ አረገች፣ ሁለተኛውን አንደኛ አረገች ማርያም። እሱ ነው እንጂ ማገልገሏ ጌታ ኢየሱስን መመገቧ መጥፎ ሆኖ አይደለም። ግን መጀመሪያ መስማት ነው። ከማገልገል በፊት ጌታን መስማት፣ ከማገልገል በፊት እግሩ ስር መቀመጥ፣ ከሱ ጋር መነጋገር፣ እንዴት እንደምታገለግል ለመጠየቅ መጀመሪያ በእግሩ ስር መቀመጥ፣ ቃሉን መስማት ያስፈልግ ነበር። እሱ ነው ጌታ ኢየሱስ ያለ። የማርያም ትክክል ነው። ማርያም መልካም እድል መርጣለች፣ አይወሰድባትም ማለት። ጌታ ስሙ ይባረክ። ይሄን ነገር መናገር ይፈልጋለሁ። ደውላችሁ በጣም ማገልገል ጥሩ ነው፣ ግን የምናገለግለው ከቃሉ አውቀን ነው እኮ የምናገለግለው። ከቃሉ የሚወጣውን ከጸሎት የሚወጣውን ጌታን ተጠግተን ያገኘነውን ነው እኮ የምናገለግለው። እንዲሁ እኮ ጌታ አይገለገልም። ምን እናገለግላለን ወደሱ ተጠግተን ከሱን ካልሰማን? እና ማርያም ማርታ ያደረገችው ማገልገሏ መጥፎ ሆኖ አይደለም፣ ግን መጀመሪያ መስማት
መጀመሪያ ቃሉን መሞላት፣ መጀመሪያ ጌታ የሚፈልገውን ነገር ማወቅ፣ ይሄ ነው የጎደላት። ስለዚህ ወገኖች ሆይ የሚያስፈልግ አንድ ወይም ጥቂት ነው። በዚህ ምድርም ቢሆን እኔ አንድ ነገር ነግራችኋለሁ። የሚያስፈልግ አንድ ወይም ጥቂት ነገር ነው። እሱም ጌታችን ኢየሱስ ክርስቶስን በዚህ ዘመን መስማት ነው። ወደ ጌታ መጠጋት ነው። ጌታን ማወቅ ነው። ሌላ ነገር መስማት አይደለም። ሌላ ነገር በዚህ ዘመን አንድና አንድ ነገር ጌታ ኢየሱስ ክርስቶስ ምን እያለ ነው? ምን እየሆነ ነው? እግዚአብሔር ምንድን ነው ፈቃዱ? ይሄን የምናውቀው በእግዚአብሔር ቃል ውስጥና በጸሎት ስንጠጋ ነው የምናውቀው። በዛን ጊዜ ትክክለኛ አገልግሎት እናገለግላለን። በዛን ጊዜ ትክክለኛ ኑሮ እንኖራለን። ትክክለኛ ነገር እናውቀዋለን። በራሳችን አናውቅም። ወደ ጌታ ተጠጉ ወገኖች ሆይ፣ ከጌታ ስሙ ወገኖች ሆይ። እንዲህ ሲሆን ትክክለኛ መልካም ነገር የማይወሰድ ነው አለ ጌታ ኢየሱስ ሲናገር። የሷ አይወሰድም አለ፣ ዘላለማዊ ነው አለ፣ ይቀጥላል አለ። እና በአገልግሎት ሰበብ ከጌታ እየራቀን በራሳችን ጥረት የምናደርገው ነገር የለም። ወደ ጌታ መጠጋት፣ ቃሉን ማወቅ የሚያስፈልገው የእግዚአብሔር ቃል ማወቅና መጸለይ ነው። ዋና ነገር ይሄ ነው ጌታ ኢየሱስ ክርስቶስ የተናገረው። እና ማርያም የሚገርማችሁ ነገር ታዲያ ማርያም ከተሞላች በኋላ እንደገና ቃሉን ከሰማች በኋላ ጌታ ምለው ነገር ካወቀች በኋላ ዮሐንስ ምዕራፍ 12 ላይ አይታችኋል። ምዕራፍ 12 ላይ ዮሐንስ አሁንም በቢታንያ ጌታ ኢየሱስ በተቀመጠበት መታ ምን አደረገች ይላል። በሙሉ ኃይሏ ማገልገሏን እናያለን። ምን አደረገች? መታ ዋና ውድ የሆነ ሽቶ ሰበረች ይላል። ከየት አመጣች? ዘውነ ይሄ አስተሳሰብ ከየት አመጣች? በእግሩ ስር ነበረች። ውድ ሽቶ ገንዘቧ ለጌታ ይገባል አለች። እዛ የቆሙ ሰዎች አንዱ ይሁዳ ነው። በ300 ዲናር ተሽጦ ለብዙዎች ብሰጥል ነበር። እሷ ሰበረችና በፀጉሯ ደግሞ እግሩን አበሰችው። ምን ማለት ነው ይሄ? ክብሯንም ገንዘቧንም ለጌታ መስጠትን አወቀች። ሰዎች እየተቿት፣ ሰዎች እየናቋት እንዴ ምንድናት እቺ እያሉ ገንዘቧንም እንደገና ውድ ነው። በዛን ጊዜ 300 ዲናር ማለት በአሁኑ ጊዜ $100,000 በሉት። ውድ ነው በጣም። አንተ አፈሰሰችው፣ ገለበጠችው። ከዛ በኋላ እንደውም ሰበረችው በእግሩ ላይ። ከዛ በኋላ እግሩን ደግሞ በራሷ ፀጉር ክብሯን ደግሞ ጣለች። ሌሎች ቆሞ ዊ ይላሉ። እንዴ ምን ማለቷ ነው? በዚህ ጊዜውን አትመርጥም እንዴ? በሄን ሁሉ ደግሞ ለድሃ የሚሆን ነገር ውሸታቸው ነው ይላል እግዚአብሔር ቃል። ዮሐንስ በኋላ ይሁዳ ገንዘብ ስለሚወድ ነው እንደዚህ ያለ፣ ውሸቱን ነው ይላል። እና ውሸቱን ነው፣ ሌባ ስለነበረ ነው እንደዚህ ለነበረው እንጂ ማገልገልን ታውቃለች። እሷ ለድሃ የሚሆነውን ታውቃለች፣ ለጌታ የሚሆነውን ታውቃለች። ጌታ ስሙ የተባረከ ይሁን። ወገኖች ሆይ ከየት መጣች ስንል እግሩ ስር ነበረች። ቃሉን ትሰማ ነበር፣ በጸሎት ቀርባ ነበር። ጌታ ምለውን ነገር በሙሉ ጠጥታ ነበር። ከዛ የተነሳ ክብሯን እንደገና ገንዘቧን ያላትን ነገር በሙሉ ለጌታ ማፍሰስ ትችላለች። የሁላችሁ መጀመሪያ መስማት፣ መጀመሪያ ቃሉን ማወቅ፣ መጀመሪያ መጸለይ። ጌታ ሆይ በምን ላገልግል፣ እንዴት ላድርግ ማለት ይሄ ነው ማርያም ያቃታት እንጂ ጥሩ ነው። አንደኛውን ሁለተኛውን አንደኛ ያደረገችው መስማት። የሁለት መስማት ይላል። መስዋዕት መታዘዝ ከመስዋዕት ይበልጣል። መስማት ደግሞ የፍሪዳም በግ ከማቅረብ በላይ ይበልጣል ይላል። አንደኛ ሳሙኤል 15 ላይ ሳኦል አልሰማ ባለ ጊዜ መስዋዕት አቀርባለሁ፣ በመስዋዕት ስም ማታለል አይቻልም። መስማት ይቀድማል። በዚህ ዘመን እግዚአብሔርን መስማት፣ ቃሉን ማወቅ፣ ከዛ በኋላ መጸለይ፣ ከዛ በኋላ ማገልገል፣ ወደ ጌታ መቅረብ። ጌታ ምለው ነው እንጂ ልክ
እኛ ምንለው አይደለም ወገኖች። እና ጌታ ስሙ የተባረከ ይሁን። እንዲህ አለ ጌታ ኢየሱስ፣ አንቺ በብዙ ትታወካለሽ፣ ትጨነቃለሽ። እየተጨነቁ ማገልገል፣ እየታወኩ ማገልገል ይሄ አገልግሎት አይደለም። አገልግሎት ሰላም ይሰጣል። አገልግሎት እረፍት ይሰጣል። አገልግሎት አውክም አስጨንቅም። ወገኖች ሆይ አሰራሩ ስጠፋ፣ አቅጣጫው ስጠፋ፣ ኦርደሩ ስጠፋ ሰው ይጨነቃል፣ ይታወካል። ለጌታ ያደረገ የመሰለ ጌታ የማይቀበለውን ነገር ያደርጋል። ስለዚህ ወገኖች ሆይ ዛሬ ይሄ ለጸሎት ርዕስ ነው ልጸልይ የፈለኩት። ጌታ የሚፈልገውን ነው ማድረግ ያለብን። በሰምናችን ሁሉ ጌታ የሚወደው፣ ጌታ የሚፈልገው፣ ጌታ የሚመራን አቅጣጫ ነው ማወቅ ያለብን። መጨነቅ የለብንም። የሚያስጨንቃችሁን ሁሉ በሱ ላይ ጣሉ፣ እሱ ስለ እናንተ ያስባል ተብሎ ተጽፏል። መጨነቅ የለብንም። ሃሌሉያ! ክብር ሁሉ ለጌታ ይሁን እና ጌታችን ኢየሱስ ክርስቶስን በሙሉ በገንዘቧና በክብሯ ማገልገል የቻለችው ቃሉን በእግሩ ስር ቁጭ ብላ ስለሰማች ነው። ይኸውላችሁ ቃሉን ስታውቁ ክብራችሁ ምንም እንደማይመስላችሁ፣ ክብር የእግዚአብሔር ብቻ መሆኑን ታውቃላችሁ። ቃሉን እንደገና በጸሎት ወደ ጌታ ስትቀርቡ ሁሉ ጊዜ በጌታ እግር ስር ሁሉ ጊዜ ብትገኙ የጌታን ማንነት ታውቃላችሁ። ክብር አትፈልጉም። ክብር የጌታ ብቻ መሆኑን ታውቃላችሁ። ገንዘባችን ወርቅና ብራችን የጌታ መሆኑን ታውቃላችሁ። ስለዚህ ወደ እግዚአብሔር መቅረብ ጌታ ኢየሱስ ማርያም መልካም ነገር መርጣለች፣ መልካም ዕድል መርጣለች። አይወሰድባትም ማለት አይወሰድም። ክብር ሁሉ ለጌታ ይሁን። ወገኖች ሆይ የሚያስጨንቃችሁን አምጡ፣ በሱ ላይ ጣሉ። ጌታ ኢየሱስ ስለኛ ያስባል። ጌታ ስሙ የተባረከና የተመሰገነ ይሁን። የሚያስጨንቀን ነገር ሊኖር አይገባም። አገልግሎት አያስጨንቅም። ኦርደሩን አቅጣጫውን ስስት ስጋዊ ሲሆን ሰዋዊ ሲሆን ያስጨንቃል። ስለዚህ መጀመሪያ ጌታ መስማት። በዚህ ዘመን እግዚአብሔርን ቃል እንሰማለን፣ ሌላ እንደምንሰማው እግዚአብሔር ቃል የእውነት እንሰማለን። ከሰማን በኋላ እንታዘዛለን። ከዛ በኋላ እንጸልያለን። በዚህ ዘመን ሰይጣን ብዙ በዚህ ያፈበረቀው ነገሮች አሉ። በዚህ ዘመን ሰው ወደ እግዚአብሔር እንዳይጠጋ፣ ሰው ቃሉን እንዳነብ በብዙ አባከነ። ይሄ መልካም ዕድል አይደለም። እንዲህ አይነቱ ከባድ ነው። የሚያስፈልግ አንድ ነገር ብቻ ወይም ጥቂት ነው። ሰው በብዙ ይጨነቃል። የሚያስፈልግ ግን አንድ ነገር ነው አለ ጌታ ኢየሱስ፣ ወይም ጥቂት ነገር ነው። ማርያም መልካም ዕድልን መርጣለች አለ እና ዛሬ እንደው እግዚአብሔር መመረጥ አለባችሁ ያለንን ነገር እንድንመርጥ፣ እንዳንጨነቅ፣ ጌታን በእውነት የሚፈልገውን መንገድ እንድንሄድ፣ ወደ ጌታ እንድንጠጋ፣ በእግሩ ስር እንድንቀመጥ ልጸልይ ነው የመጣሁት። እግዚአብሔር እንዲረዳን እኔንም እናንተንም እንዲረዳን። ወገኖች ጌታ ካረዳን አይሆንም። በዚህ ዘመን እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይርዳችሁ። እግዚአብሔር ምን ያለ እንዳለ ማዳመጥ የግድ ያስፈልጋል። ዘመኑ መጨረሻ ነው፣ ያታልላል። ፓክራቫጄና ማላጋንቲያ እንጸልያለን። በዚህ ሰዓት ወደ ጌታ ቅረቡ፣ ለምኑ ሰጣችሁ ማን ያለን ጌታ። እግዚአብሔር ጥበብ ይሰጣል፣ እውቀት ይሰጣል። እግዚአብሔር እንዴት እንደምናገለግል ያሳየናል። እግዚአብሔር የትኛው መቀደም እንዳለበት ይገልጥልናል። ወደ እግዚአብሔር ቅረቡ። እግዚአብሔር አባታችን ነው። እግዚአብሔር አምላካችን ነው። እግዚአብሔር ሆይ ስም ይባረክ። እግዚአብሔር ሆይ ስም የተመሰገነ ይሁን። ስም የተባረከ ይሁን። በልጅ በክርስቶስ ኢየሱስ በኩል ስላሰብከን፣ ስላየህን፣ ስለ ታላቁ ምሕረት፣ ስለ ታላቁ ቸርነት እናመሰግናለን። ጌታ ሆይ አንተ ስላደረከን ተባረክ። ቅዱስ መንፈስን ስለሰጠን ተባረክ። እሱ ወደ እውነት ሁሉ ይመራችኋል አልከን። መንፈስ ቅዱስ ስለሚመራን እናመሰግናለን። መንፈስ ቅዱስ መሪያችን ሆይ ክብር እንሰጣለን፣ ምስጋና እናቀርብልሃለን። አሁንም ጌታ መንፈስ ቅዱስ ሆይ ምራን ጌታ ሆይ መልካም ዕድል የቱ እንደሆነ አንተ ነህ የምታውቀው። እህቶቼ ምራ፣ እኔም ምራን። የመንፈስ ቅዱስ ኃይል
በሁላችን ላይ እንዲመጣ ይለምናለሁ። ና መንፈስ ቅዱስ ወደ እውነት ሁሉ ምራን። መንፈስ ቅዱስ የእግዚአብሔር ልጆች የምትመራ አንተ ቅዱስ መንፈስ እንድትመራን እንለምናለን። አቤቱ ወደ ይቴና ወደ ወንድሜና ጌታው የሚያስጨንቃቸው ካላቸው ላይ ውሰድ። የሚያውክ የሚያስጨንቅ እግዚአብሔር የሚያታክት የሚያደክም ተስፋ የሚያስቆርጥ ነገር አቤቱ ዛሬ ከፊታቸው ይነሳ፣ ከህይወታቸው ይነሳ፣ ከመንገዳቸው ይነሳ። የሰራዊት ጌታ እግዚአብሔር ሆይ ይህ መስመር ለጸሎት ነው የሰጠን። እንጸልያለን ጌታ ሆይ ያንዳንዱ ሰው ካለበት እንዲወጣ ካንተ ጋር እንድስማማ አንተ ደግሞ እንድትረዳ ይለምናለሁ። የሰራዊት ጌታ እግዚአብሔር እጅን ዘርጋ። ኢቴን ካለችበት አውጣ፣ ወንድሜን ካለበት አውጣ። ምህረት ይሁን ጌታ ሆይ የኢትዮጵያን ህዝብ ጌታ ኤርትራን ህዝብ ጌታ በምድር ዙሪያ ያሉትን ቅዱሳን ጌታ እግዚአብሔር ሆይ አንተን የሚያውቁት በጌታ በኢየሱስ በአንተ ፈቃድ እንዲሄዱ ጌታ ሆይ ያገለገሉ የመሰላቸው የታወቁ የተጨነቁ አቅደቃውም ስቶ ያሉ ሁሉ ወደ አንተ ይመለሱ። መመለስ ይሁን። እባክህ እግዚአብሔር አስበን ጌታ ሆይ ልቤን እንድናሳርፍ ይለምናለሁ። ልቤን እንዲያርፍ ይለምናለሁ። የከበደንን ነገር እንድታንከባልል ይለምናለሁ። ይሄን ድንጋይ ማን ያንከባልልናል ስሉ እነ ማርያም ጌታ እግዚአብሔር ሆይ ተንከባሎ ተገኙ። ኢቴ ላይ የከበደ ነገር ወንድሜ ላይ የሚከብድ ነገር ይንከባለል ብዬ እለምናለሁ። በኢየሱስ ስም ይንከባለል። ያስጨናቂው ዘንድ የተሰበረ ይሁን። ህዝብን የሚያስጨንቅ ህዝብን አቅጣጫ የሚያስት የዚህ ዓለም ገዢ በክርስቶስ ኢየሱስ ስም የታሰረ ይሁን። እቅዱ የፈረሰ ይሁን። ዓላማው የተሻረ ይሁን። ጌታ እግዚአብሔር ሆይ አቤቱ ጌታ ሆይ በእውነት ጌታ እንዲሁ ጌታ ሆይ የሚል ሁሉ ወደ እግዚአብሔር መንግስት አይገባም ተብሎ እንደተጻፈ ጌታ እግዚአብሔር በስሜ አጋንንትን አላወጣን፣ በስሜ ትንቢት አልተናገርንም፣ በስሜ ታምራት አላረግንም፣ እኔ አላወቅኳችሁም አልክ። ጌታ ፈቃድህን ስላላደረጉ ስላልታዘዙ እንደ ቃሊ ስላልኖሩ ነገር ግን ስላገለገሉ እኔ አላውቃችሁም አልክ። የሰማይ አምላክ እግዚአብሔር እያገለገሉ ያለ የማታውቃቸውን ዛሬ በፊት ይዤ ቀርባለሁ። እያገለገሉ አጋንንት እያወጡ በስሚ እየተንቀሳቀሱ በስሚ ታምራት አደረግን እያሉ በስሚ ብዙ ነገር እያደረጉ ነገር ግን ጌታው ማታውቃቸው እባክህ ዛሬ ምህረት አድርግላቸው፣ ወደ አንተ መልሳቸው። በተለያየ ዓላማ የሚያገለግሉት የተለያየ ዓላማ ይዞ ለራሳቸው ክብር፣ ለራሳቸው መንግስት፣ ለራሳቸው ኑሮ የሚያገለግሉትን ሁሉ ወደ አንተ መልስ። እግዚአብሔር ሆይ ራራል። ዘመኑ የመጨረሻ ነው። ሰይጣን ያስታል። እሳት ከሰማይ እስኪያወርድ ድረስ ታምራትን ያደርጋል ተብሎ እንደተጻፈ የሰራዊት ጌታ እግዚአብሔር ይሄ ታምራትን እያደረገ ነገሮችን እያወሳሰበ ጨለማ እያደረገ ያከበደ ምድር ላይ የከበደ ያለ የጨለማ ኃይል በክርስቶስ ኢየሱስ ስም የፈረሰ ይሁን። በኢየሱስ ስም እናንተ አጋንንቶች የታሰራችሁ ሁሉ ኃይላችሁ የተመታ ይሁን። ቅዱሳንን የምታስቱ፣ ቤተክርስቲያንን የምታደክሙ፣ አንድነት የምታጠፉ፣ ሰዎችን የምትለያዩ በጌታ በኢየሱስ ስም የወደቃችሁ ሁኑ። በጌታ በኢየሱስ ስም አገልጋዮችን የምታስቱ የሐሰት መንፈስ የፈረሰ ይሁን። በኢየሱስ ስም የተሻረ ይሁን። የክፋት ሰራዊት የታሰራችሁ ሁሉ ማሳታላ ካንቶባ ሪዲቺና ካላቦራ ማንቲያ በተለያየ ነገር የምትጨቀሉ ጌታ እግዚአብሔር ሰዎች እንድታወቁ ቅዱሳን እንዲያዝኑ እንድታወቁ እንድካሰሱ የምታደርጉ መናፍስቶች አጋንንቶች በኢየሱስ ስም የታሰራችሁ በኢየሱስ ስም ከአየር ላይ የታሰራችሁ ከሰው አእምሮ ላይ የታሰራችሁ በምድር ዙሪያ የናንተ ኔትወርካችሁን የዘረጋችሁ በኢየሱስ ስም አፈርሳችኋለሁ። በኢየሱስ ስም የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። ፍረስ in the name of Jesus። በኢየሱስ ስም ፍረሱ። ቅዱሳኖችን ለቀቁ። ቤታ አምላኬ ሆይ ዛሬ ወደ ቅዱሳን ቤት ጋብዛለሁ፣ ወደ እህቶቼ ጋብዛለሁ፣ ወደ ወንድሜ ጋብዛለሁ፣ ወደ ጸሎት መልሳቸው እንድመጣ ጋብዛለሁ። ሻካፖራ ማቲና ማላጋን ታላላላላዎሲያ ወጥመዶች ይሰባበሩ። እግዚአብሔር ሆይ ወጥመድ ይሰበር፣
ወጥመድ ይሰበር፣ ህዝብ ያምልጥ ጌታ ሆይ። የሚያስት መንፈስ ይመታ ጌታ ሆይ። ህዝብ ወደ ቃል ይመልስ ጌታ፣ ወደ ቃል ይመልስ፣ ወደ እውነት መልስ። አቤቱ የዘላለም አምላክ ሆይ ማሸከላ ቡሳ ገላቦራ ቃልን በኢየሱስ ክርስቶስ ህዝብ በኢየሱስ ቃልን እንዲበላ፣ ቃልን እንዲያጠራ፣ ቃልን እንዲያውቅ፣ ለቃሊ ቦታ እንድሰጥ፣ ጊዜ እንድሰጥ እንድታግዘው እለምናለሁ። ቃሊ ሰማይና ምድርን የፈጠርክበት ነው። ቃሊ እውነት ነው። አምነን ዳነው ቃሊ ነው። በኢየሱስ ክርስቶስም ቃሊ ይከፈት፣ ቃሊ ይነገር። በየመድረኩ የእግዚአብሔር ቃል ነገር፣ የእግዚአብሔር እውነት ነገር፣ እግዚአብሔር ይሰልጥን፣ እግዚአብሔር ይግዛን። ማሻለጋንዶ መግሌዲ ቦሺ ካየመላ አሶታ ሪቼ ነጋላዎያ የዘንዶ ኃይል ወደ ገሃነም ይዞ የሚሮጥ አቅጣጫን እያሳተ ወንጌል እንዳይደረስ እያደረገ ወንጌል ይዞ እንዳይወጡ እያደረገ እያደከመ ወደ ኋላ የሚጎትት የኋሊት የሚጎትት የጨለማ ኃይል በጌታ በኢየሱስ ኃይላችሁ ይመታ። እናንተ የሉሲፌር መልእክተኞች፣ እናንተ ቀድሞ እባብ ዲያብሎስ ይወጋሃለሁ። በኢየሱስ ስም መጣባለሁ። ስራ ይፍረስ፣ ምክር ይፍረስ፣ እቅድ ይፍረስ። በኢየሱስ ክርስቶስ ነፍሰ ገዳይ አጥፊ መልአክ በኢየሱስ ስም የፈረሰ ይሁን። ስራችሁ ይፍረስ። ጦርና የጦር ወሬ የምታውጁ፣ በምድር ዙሪያ ጦርነት የምታውጁ፣ ድህነት የምታውጁ፣ እናንተ በሽታን የምታውጁ፣ ቸነፈር የምታውጁ፣ እናንተ ክፋት የምታውጁ፣ አመጽ የምታውጁ መናፍስቶች በኢየሱስ ስም በቀላለሁ። ዛሬ ይበቀላለሁ በጌታ በኢየሱስ ስም። ትዳር የምታፈርሱ፣ ቤተሰብ የምታፈርሱ በኢየሱስ ስም፣ ትውልድ የምትቀጥፉ፣ በተለያየ መንገድ ትውልድ ወደ እግዚአብሔር እንዳይጠጋ የምታደርጉ እግዚአብሔር ይገስጻችሁ። ኢየሩሳሌምን የመረጠ እግዚአብሔር ይገስጽ ተብሎ እንደተጻፈ በኢየሱስ ስም እኛን የመረጠ እግዚአብሔር ይገስጽ። ውደቁ፣ እግዚአብሔር ይገስጻችሁ። ደካማ የምታደርጉ የእግዚአብሔር መንግስት ቀርባል። የእግዚአብሔር መንግስት ይሰበካል። የእግዚአብሔር መንግስት የዘላለም መንግስት ነው። የእግዚአብሔር መንግስት ሃሌሉያ በመካከላችን ነች። በጌታ በኢየሱስ ስም የፈረሳችሁ ሁሉ የዲያብሎስ መንግስት ይፍረስ። የዲያብሎስ መንግስት ይፍረስ። በጌታ በኢየሱስ ስም ይፍረስ። የክፋት መንግስት ይፍረስ። የጨለማ መንግስት ይፍረስ። ማሸከላ ፖሳ ካላቦራባ እግዚአብሔር ሆይ እጅህን ዘርጋ በምድር ዙሪያ። እግዚአብሔር ሆይ እውነት እንዲያብብ ጸልያለሁ። ጌታ ሆይ ጽድቅ እንዲያበራ ጸልያለሁ። ሰው ወደ አንተ እንዲመለስ ጸልያለሁ። መጋረጃው የተቀደደ ይሁን። የእውነትን መንገድ እንዳያውቁ የአይምሯቸውን ያጨለመ የዚህ ዓለም ገዢ ወጋሃለሁ በኢየሱስ ስም። በምድር ዙሪያ ሁሉ ስራችሁ ይፍረስ። ከካናዳ ስራ በኢየሱስ ስም፣ ከቫንኮቨር ስራ ይፍረስ በኢየሱስ ስም። ከአሜሪካ ምድር የዲያብሎስ ዕቅድና ዓላማ ይፍረስ በኢየሱስ ስም ይፍረስ። ነፍሰ ገዳይ ትውልድ ላይ የምነሳ በየአቅጣጫው የሚሰራ በኢየሱስ ስም ይፍረስ። ከአውሮፓ ምድር በኢየሱስ ስም ይፍረስ። ሰዎችን የሚገድል የሚያጠፋ የጥፋት ልጅ በኢየሱስ ስም ውደቅ። ስራ ይፍረስ። ምክሩ ይፍረስ። እቅዳችሁ ይፍረስ በኢየሱስ ስም። ከሰው አይምሮ ላይ የመሸጋችሁ ምሽግን በኢየሱስ ስም አፈርሳለሁ። የፈረሰ ይሁን። ስሙ ከስም ሁሉ በላይ ነው። ሃሌሉያ። ኃይል የእግዚአብሔር ነው። አትችሉ። የእግዚአብሔር መንግስት ቀርባለች። የእግዚአብሔር መንግስት በመካከላችን ናት። የእግዚአብሔር መንግስት ምድርን ትሙላ። የእግዚአብሔር መንግስት ምድርን ትሙላ። ሃሌሉያ። ማሸከላ አዶራ ማሳ ቸለሬዴዴ ቸነማለጋን ተላላቦ ረባ እስራት ሁሉ ይበጣጠስ። ከይቴ ላይ ይበጣጠስ። ሰንሰለት ይበጣጠስ በኢየሱስ ስም። የተጫነ ነገር የወደቀ ይሁን። አሜን በሉ። ራፖ ከማራዲና ሞሲያ ሼከረፒ ጨነማ ጋላራዲያ ጸሎቴ ከላከለ በዱሮ የሚተጉትን አሁን እንዳይተጉ ያደረገ በጌታ በኢየሱስ ስም ይቃወማለሁ። የአንተ የጥፋት ልጅ ወደ ገሃነም ሰዎች እንዲሄዱ አንተ መንገድ የምታጨልም ክርስትናን ተራ ያደረግ ክርስቶስ ኢየሱስ እንዳይሰበክ መንገድ ያስ በኢየሱስ ስም አፈርሳለሁ። በኢየሱስ ስም ምክሬን አፈርሳለሁ። በኢየሱስ ስም እቅዴን አፈርሳለሁ። አንተ የምታታልል እንደ ማርታ የምታባክን
ምታባክን ያገለገሉ ግን የእግዚአብሔርን ሐሳብ እንዳገለግሉ ያጨለም ኢየሱስ ያድናል። በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ ኃይላችሁ ይመታ። የዚህ ዓለም አምላክ ይወጋለሁ በኢየሱስ ድግምትህን መተትህን ሟርትህን ጥንቆላህን በምድር ዙሪያ የምታደርጉትን ነገር በጥንቆናቸው የምትሰሩትን በኢየሱስ ስም አፈርሳለሁ። በጌታ በኢየሱስ ስም የፈረሰ ይሁን። የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። በእኔ ያለ የእግዚአብሔር ልጅ በምድር ላይ የተገለጠ የእግዚአብሔር ልጅ ቤተክርስቲያንን የሚመራ የእግዚአብሔር ልጅ በኢየሱስ ስም ሥራችሁን ያፈርስ፣ ምክራችሁን ያፈርስ። ልቀቅ ወገኖችን፣ አገልጋዮችን ልቀቅ፣ ቅዱሳንን ልቀቅ፣ ቤተሰብን ልቀቅ፣ ቤተክርስቲያንን ለቀ ወደ ጥልቅ በኢየሱስ መታለሁ። በስሙ በትር አናትን ይወጋለሁ። በኢየሱስ ስም አሳድዳለሁ። ስራችሁ ይፍረስ፣ ምክራችሁ ይፍረስ፣ እቅዳችሁ ይፍረስ። ልትገሉ በዚህ ሳምንት ያቀዳችሁት እቅድ ራፖና ማካላራ ዲናሞስ በአራቱም ማዕዘናት ላይ በአውሮፓ፣ በኤሽያ፣ በአሜሪካ፣ በካናዳ፣ በአፍሪካ ምድር በሰባቱ አህጉራት ላይ በኢየሱስ ስም ይቃወማለሁ። የዲያብሎስን ሥራ በኢየሱስ ስም አፈርሳለሁ። አሁን እንከላከል አለ ተብሎ እንደተጻፈ እንከላከላለን። እኔና ወገኖች፣ እኔና ቤተክርስቲያን፣ እኔና መንፈስ ቅዱስ በዚህ ሰዓት በኢየሱስ ስም እንከላከላለን። አትችልም። የ666 የክፋት ምንጭ ሐሰተኛ ክርስቶስ፣ የሐሰተኛ ነቢይ መንፈስ፣ የክፋት መንፈስ፣ ገንዘብ ወዳድ፣ ዓለም ወዳድ፣ ክብር ወዳድ፣ የጌታን ነገር የምትሻማ ይወጋል በኢየሱስ ስም በኢየሱስ ስም አሁን የፈረሰ ይሁን። ጽድቅ ያብባው በኢየሱስ ስም። ጌታ ኢቶቼን ይረዳል፣ ወንድሞቼ ይረዳል። የሰማይ አምላክ የጽድቅ ንጉሥ እግዚአብሔር፣ የክብር ንጉሥ እግዚአብሔር፣ የዘላለም ንጉሥ እግዚአብሔር በምድር ዙሪያ እጅህን ዘርጋ። በይቴ ቤት እጅህን ዘርጋ። በወንድሜ ቤት እጅህን ዘርጋ። ትዳር ላይ እጅህን ዘርጋ። ማካራፖዳ ላጋቶና ሴክሬቴቼን አማካላራ ዲናሞ የታመሙ ይፈወሱ በኢየሱስ ክርስቶስም ይፈወሱ። ትፈወሱ ዘንድ አንዱ ስለሌላ ይጸልይ ተብሎ እንደተጻፈ በጌታ በኢየሱስም ጸልያለሁ። ወገኖች ይፈወሱ በኢየሱስ ስም ይፈወሱ። ከአናታቸው ላይ ካለ በሽታ ይፈወሱ በኢየሱስ ስም። እንቅልፍ ከሚያሳጣ ከሚያስጨንቅ ሊያሳብድ ካለ በኢየሱስ ስም አፈርሳለሁ። የፈረሰ ይሁን ይህ በኢየሱስ ክርስቶስ። ኩላሊት ላይ፣ ጉበት ላይ በጌታ በኢየሱስ ስም፣ አንጀት ላይ፣ ጮጋራ ላይ፣ ራፖንታና ማስቶያ፣ ሳምባ ላይ፣ ልብ ላይ በዚህ ሰዓት ሆድቃ ሁሉ ላይ የተሰለፈው የቆሰለው በኢየሱስ ደም የተፈወሰ ይሁን። በኢየሱስ ቁስል የተፈወሰ ይሁን። ተፈወሽ በኢየሱስ ስም፣ ተፈወሽ በኢየሱስ ስም። እኔ ፈዋሽ አምላክ እግዚአብሔር ነኝ ያለው እግዚአብሔር ነው። እግዚአብሔር ፈዋሽ አምላክ ነው። ጌታ ኢየሱስ ስለ ደዌያችን ቆሰለ፣ በመገረፉ ቁስል ተፈወሰ። በኢየሱስ ስም ተፈወሱ። በኢየሱስ ስም አይምሯችሁ ይፈወስ፣ አስተሳሰባችሁ ይፈወስ። በኢየሱስ ስም ሕይወታችሁ ይፈወስ። በኢየሱስ ስም መሰዊያችሁ ይፈወስ። ተፈወሱ እህቶቼ፣ ተፈወሱ ወንድሞቼ። ኢየሱስ ያድናል። ኢየሱስ ያድናል። ሮሼኬ ፔና ማካላቦ በረዴቼ ነጋላራ ዲላዎስ በምድር ዙሪያ እጅን ዘርጋ ጌታ ሆይ። በዚህ ሰዓት ስራ ጌታ ሆይ። አቤቱ በቅጥሬ ላይ ነኝ። በዚህ ሰዓት በቅጥሬ ላይ ነኝ ጌታ ሆይ። ሕዝብን ለመደገፍ አለው ጌታ ሆይ። ስለ ኢየሱስ ስም እጅ እንቀሳቀስ። ምሕረት ይሆን፣ ጉብኝት ይሆን። በዚህ ሰዓት በሞት አፋፍ ላይ ያለች ነፍስ አትሙት፣ ንስሐ ዕድል ታገኝ። አንተን ትወቅ ጌታ። ወንጌል በዚህ ሰዓት ይድረስ። ወንጌል ይድረስ። የወንጌል የሕይወት ቃል፣ የዘላለም ቃል፣ የክርስቶስ ቃል በኢየሱስ ስም በምድር ዙሪያ አይሎ እንዲወራ ጸልያለሁ፣ እንዲነገር ጸልያለሁ። የወንጌል እሳት እንዲቀጣጠል ጸልያለሁ። የመንፈስ ቅዱስ ሪቫይቫል እንዲመጣ ጸልያለሁ። ፈውስ ተአምራቶች እንዲገለጡ ጸልያለሁ። ሕዝብ እንዲድን ጸልያለሁ። ማሻአላቦራ በወያ ጌታ ሆይ በየሆስፒታሉ እለፍ። በዚህ ሰዓት ጸልያለሁ። በየሆስፒታሉ ፈውስ ይሁን ጌታ ሆይ ልለምንህ በኢየሱስ በሞት ጣር ላይ ያለችው ነፍስ ድረስላት ጌታ። የገሃነም ደጆች በኢየሱስ ክርስቶስም ይፈራርሱ። ምሕረት ይሁን በኢየሱስ ስም። ትዳር መዳን ይሁን። አንተ ማወቅ ይሁን። ዓይን ይከፈት። ምሕረት ይሁን
መሸከላ ራዲላ ቦሳያ ጸልያለሁ። እግዚአብሔር ልጅ የናዝሬቱ ኢየሱስ ለምኑ ይሰጣችኋል ያልከን አንተ ነህ። እለምንሃለሁ ኃይል የእግዚአብሔር ነው። እግዚአብሔር ትልቅ ነው እንደምንለው አይደለም። ይችላል እግዚአብሔር። ለሰው የማይቻል ለእግዚአብሔር ይቻላል። በምድረ በዳ መናን የሚመግብ እልፍ ህዝብ ሚሊዮን ህዝብ በአንድ የሚያበላ ታላቅ ንጉሥ ነው ያለ ነው። ባህሩን ከፍሎ የሚያሻግር ነው ያለ ነው። ከአለት ውስጥ ውሃን የሚያፈልቅ ጌታ ነው ያለ ነው። የሚችል ጌታ ነው ያለ ነው። በውሃ ላይ የሚራመድ ጌታ ነው ያለ ነው። በዳመናት ላይ የሚሄድ ጌታ ነው ያለ ነው። ወራፖ ሰከላባ ወራባ አያ ኢየሱስ የእግዚአብሔር ልጅ ስሚ ይክበር፣ ስሚ ይጠራ። ጌታው ስሚን ለምጠሩ ሁሉ መድኃኒት ይሁን፣ ምህረት ይሁን፣ የዘላለም አምላክ ጉብኝት ይሁን። ህዝብ ይነሳ፣ ያጣ ያግኝ ጌታው፣ የወደቀ ይነሳ ጌታው፣ የጨለመበት ብርሃን ይሁንላት ጌታው። ታሪክ ይቀየር በዚህ ሰዓት ጌታው። በሰውነት ላይ ያለ እብጠት ለቆ ይሁን በኢየሱስ ስም። ፈረሰ in the name of Jesus። ፈረሰ በኢየሱስ ስም። ሰውነት ላይ ያለ እብጠት፣ ሰውነት ላይ ያለ እግዚአብሔር እያስጨነቀ ያለ የይጢ የካንሰር መንፈስ የተነቀለ ይሁን በኢየሱስ ስም። ይነቀል፣ ካንሰር ይነቀል በኢየሱስ ስም። ፌል ያረገ ኩላሊት ይፈጠር። ኃይል የእግዚአብሔር ነው። ባሺ ካላሞንዲያ ለሰው የማይቻል ለእግዚአብሔር ይቻላል። ያልወለደች ነፍስ እግዚአብሔር ይሄ ትውለድ በኢየሱስ ስም። ማይጸንሽ ይከፈት በኢየሱስ ስም። ፍሬ ያፍራ በኢየሱስ ስም። ጉልበቱ ፍሬ ያፍራ። የወንድሜ ጉልበት ፍሬ ያፍራ በኢየሱስ ስም። ልጆቿ የታመሙባት ፈውስ ይሁን በዚህ ሰዓት በኢየሱስ ስም። ልጆቿ ካዲ የሆኑ ወደ አንተ ይመለሱ በኢየሱስ ስም። እግዚአብሔርን ይወቁ። አሜን በኢየሱስ ስም። ጌታው ለአንተ ያሰረከው አንተ ዳን። ቤተሰብ ይድናል ያልክ አንተ ነህ። ቤተሰቦቿ ይዳኑ በኢየሱስ ስም። የወንድሜ ቤተሰብ ይዳን። መዳን ይሁን፣ እረፍት ይሁን። ጌታ ሆይ ትችላለህ። ለምኗል። ሁሉ አለ። በጎ ስጦታ ፍጹም በረከት ከብርሃናት አባት ከላይ ወርዳሉ። ሁሉ ከላይ ወርዳል አለ። እግዚአብሔር በጎ ስጦታ አለ። ቸር ነው እግዚአብሔር። ራፖሼኬ ባላራዲናሞሲያ ሬሼኬ ለራዲናሞ በር የተዘጋበት ሰው በኢየሱስ ስም በሩ ይከፈል በኢየሱስ ስም። ተራራው ደልዳላ ሜዳ ይሁን በኢየሱስ ስም። በፊቱ ያለ ተራራ ደልዳላ ሜዳ ይሁን በእግዚአብሔር መንፈስ ይሁን በኢየሱስ ስም ይሁን። ጌታው በሮች ይከፈቱ። የአገልግሎት በሮች ይከፈቱ። የህይወት በሮች ይከፈቱ። የሥራ በሮች ይከፈቱ። የጤና በሮች ይከፈቱ በኢየሱስ ስም ይሁን በኢየሱስ ስም። የማግኘት በር ይከፈት። ኃይል የጌታ ነው። በቃ ኢየሱስ ያድናል። ነፍስን ለዘላለም ዓለም ያድናል። ስጋም በዚህ ምድር ላይ ያዳነ ያኖራል፣ የፈወሰ ያኖራል፣ የመገበ ያኖራል፣ ተሸክሞ ያኖራል። ኢየሱስ በሰማይም በምድርም እሱ ብቻ ነው አዳኝ ጌታ። ከሰማይ በታች ሌላ የለም። ኢየሱስ ያድናል። ማክራባ ጋላራዲናሞስ ጌታ ሆይ ና። የህዝቢ መሰዊያ አድስ። ህዝቢ ወደ ጸሎት ይግባ። ህዝቢ አንተ ወደ ማምለክ ይግባ። አንተ ወደ መፍራት ህዝቢ ለአንተ ይኑር። ጌታ ሆይ በህዝቢ ሆነ ተንቀሳቀስ። በህዝቢ ሆነ ስራ። በህዝቢ ሆነ ምድርን ግሳ። ሸካላራዲናዎ የኢትዮጵያን ህዝብ ተመልከት። የኢትዮጵያን መንግስት ተመልከት። የኢትዮጵያን ሰራዊት ተመልከት። የኢትዮጵያን ልጆች ተመልከት። በጌታ በኢየሱስ ምሕረት ይሁን፣ መሻገር ይሁን፣ ለዓለም በረከት ይሁን። በኢየሱስ ስም መርገማቸው ወደ በረከት ይቀየር። አቤቱ ጌታ ሆይ ማድን ይውጣ። ጌታ ሆይ በዛ ምድር ውስጥ የተደበቁ በረከቶች ይገለጡ፣ በኢየሱስ ስም ይገለጡ። ዳደገ ሁሉ በኢየሱስ ስም ጌታ ሆይ ይመገብ፣ ይብላ። ጌታ ይለፍለት። እልልታ ይሙላ በዛ ምድር፣ ደስታ ይሙላ በዛ ምድር፣ እርቅ ይሁን በዛ ምድር። በኢየሱስ መተሳሰብ ይሁን፣ መዋደድ ይሁን፣ ወንጌል ይሁን። እሸከለውሳያ ክብር ለአንተ ይሁን በሰማይም በምድርም። አንተ ብቻ ሁሉን ትገዛለህ። እግዚአብሔር ሆይ አስበን፣
በኢትዮጵያ ምድር ሚጦኖቅሉ ሚመትቱ ሰላቢ መንፈስ እግዚአብሔር ሆይ የቅዱሳንን ነገር እግዚአብሔር ሆይ የነጋዴዎችን የገበሬዎችን እግዚአብሔር ሆይ የባለ ሀብቶችን ሁሉ የሚሰልብ በኢየሱስ ስም የፈረሰ የደጋሚ ምንጭ ይድረቅ፣ ድግምት ይፍረስ በኢየሱስም። ጥንቆላ በኢየሱስም መተት በኢየሱስም ከንቱ አምልኮ የማምለኪያ አጸዶች ይፈራርሱ በኢየሱስ ስም ይፈራርሱ። ያለ ኢየሱስ ሌላ የለም። በኢየሱስ ስም አምላክ ነኝ ያለ ሁሉ የከሰመ ይሁን በኢየሱስ ስም። ተሸካላ ቦራማንዲያ ሌላ ምንጭ ነኝ ያለ ሁሉ ይድረቅ በኢየሱስ ስም ይድረቅ። ኢየሱስ አዳኝ እሱ ብቻ ነው። ሃሌሉያ። እንድንበት ዘንድ ከሰማይ በታች ሌላ የተሰጠ ስም የለም፣ ኢየሱስ ብቻ ነው አሉ ሐዋርያት። ኢየሱስ ክርስቶስ ጌታ ነው። ጌታው ስም ይባላል። የሚያስፈልግ ግን አንድ ነገር ነው። እሱንም ማርያም መልካም ዕድል መርጣለች አይወሰድባትም ተብሎ የተጻፈው ለይቶቼ ይሁን ወደ አንተ መጠጋት፣ ከአንተ ጋር መጣበቅ፣ ቃል ጋር መጣበቅ፣ በጸሎት ከአንተ ጋር መጣበቅ ይሁንልን። እንዳንባክን ጌታ ከአንተ ጋር ከኛው ጋር እያለ ባዶ እንዳንሆን እንደ ማርታ እንዳንባክን እንዳንጨነቅ እንዳንታወቅ አድነን ጌታ አድነን። አንተ ስራ ጌታው መስመሩ መንገዱ ለአንተ እንሰጣለን። ቀደመን ጌታው ቀደም እህቶቼ ቀደም ወንድሞቼ እግዚአብሔር በቤተክርስቲያን ውስጥ ስራ መድረካችን ላይ ስራ እባክህ ጌታው ህዝብ ወደ ቤተክርስቲያን ሲመጣ ይጠጣ። አንተ የምትጠጣ ገነት ነህ። ትይጠጣ ተጠጣ ጌታው ተገለጥ ጌታው ህዝብን ፈውስ ጌታው ባርክ ጌታው ከአገልጋዮች ጋር ቁም ጌታው። ሃሌሉያ። የሐሰት ምንጭ ደግሞ በኢየሱስ ስም ይድረቅ፣ በኢየሱስ ስም ይድረቅ። ክብር ለአንተ ይሁን። ዛሬ ስለሰማን እናመሰግናለን ጌታው። ቀሪ ዘመናችንን ተረከብ። ሁሉ ጊዜ እንድናገለግል ይርዳል፣ እንድንጸልይ ይርዳል። በሰማይ ክብር በምድርም ክብር። አንተ አባታችን ነህ፣ አንተ አምላካችን ነህ፣ የዘላለም አባት ነህ አንተ። ክብር ለአንተ ይሁን። ዙፋን ይባረክ፣ መንግስት ይባረክ። ከልጆች ጋር ሆን በእውነት ጌታ በዚህ መስመር ለመጸለይ እግዚአብሔር ሆይ ከሚፈልጉ ሁሉ ጋር ጌታ ፊትን ከሚፈልጉ ሁሉ ተገለጠላችሁ። ያግኙ ጌታ የምትገኝ ጌታ ነህ። ሃሌሉያ። ተገኝ ጌታ ለበረከት ሁኑ። እህቶቼ ለበረከት ሁኑ፣ ወንድሞቼ ለበረከት ሁኑ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር አዲስ ምንጭ ያብልቅላችሁ። እግዚአብሔር የተቸገራችሁበትን ነገር መፍትሄ ያምጣላችሁ። ታሪካችሁን ይቀይር፣ አዲስ ምዕራፍ ይክፈትላችሁ። የጉብኝት ዘመን ይምጣላችሁ። እግዚአብሔር ይባርካችሁ፣ ፊታችሁን ይቀበል፣ መከናወን ይሁንላችሁ። ቤተሰባችሁ ይባረክ፣ ትዳራችሁ ይባረክ። አቤቱ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር እንሰጥቻችኋል። እግዚአብሔር እኛ ብርና ወርቅ የለኝም፣ እኔ ያለኝን እሰጣለሁ። በኢየሱስ ክርስቶስም ተነስና ተመላለስ እንዳሉት ዮሐንስና ጴጥሮስ በጌታ በኢየሱስም እኛ ኢየሱስን እንሰጣለን። ለሰው ኢየሱስ ለይቴ ድረስ፣ ኢየሱስ ለወንድሜ ድረስ አንተን እሰጣቸዋለሁ። ጌታው ለነገራቸው አንተን እሰጣለሁ። አንተ ንጉሥ ነህ፣ ለሁሉ ትበቃለህ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ፣ ለእግዚአብሔር አንድ አምላክ ክብር ይሁን። ተባረክ እግዚአብሔር። ስለረዳን እናመሰግናለን። ማንጠቅም ባሪያዎች ነን፣ የሚገባን እናደርጋለን። ተባረክ በኢየሱስ ክርስቶስ ኃያል ስም አሜን፣ አሜን፣ አሜን። ጌታ ይባርካችሁ። ጌታ ቢፈቅድ ደግሞ ሳምንት እንቀጥላለን። ጌታ ስሙ የተባረከ ይሁን። እግዚአብሔር ከሁላችን ጋር ነው። እግዚአብሔር ካለ ደግሞ ሁሉ አለ። ኢየሱስ ያድናል። አሜን።